ለምንድነው አላህ ችግርን የሚያመጣብን? ለምንድነው በተለያየ ፈተና የሚሞክረን? ናም አላህ Subhanahu Wa Ta'ala ማዕሲያዎችን ሲያመጣብን ወይም ደግሞ መከራዎችን ሙሲባዎችን ሲያመጣብን እኛን ከወንጀሎቻችን አጽድቶ ከወንጀሎቻችን ጠራርጎ ጀነትን ለማስገኘት ነው። ምናልባት እቺ ዱንያ መሸቃ ስትሆንብህ እቺ ዱንያ ስትከብድህ ከዚህ ዱንያ ተገላግዬ ጀነትን ናፍቀህ ሐያትን ለጀነት ማኖር እንድትችል ጀነትን እንድታስብ ስራዎች ወደ ዘላለማዊ የሆነችው ራሐና ረፍት ሀገር መሄድ እንድትችል እንድታስብ ያደርጋል። እንደዚሁም ደግሞ አንተ በሚደርሱብህ መከራዎች ወንጀሎች ታብሰው ተጠራርገው ወደ ናር እንዳትወድቅና እሳት ላይ እንዳትገባ ይሆናል አላህ Subhanahu Wa Ta'ala። ለዚህም በተለያዩ ቁርአን ማዕራፎች ላይ በተለያዩ የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች ላይ አንድ ሰው ሙሲባ ሲደርሰው ምን አላህ አጅር እንዳዘጋጀለት ምን አይነት ምንዳንና ምን አይነት ምላሽ እንዳዘጋጀለት ሲገለጽ ቁርአን ላይ አላህ ኢንማ ይወፋ الصابرين اجرهم بغير حساب بغير حساب ነው። እነዛ ሳቢሮች ለአላህ ሲሉ በሚደርስባቸው ችግሮች የሚታገሱ ሰዎችን بغير حساب ሂሳብ የለውም። ይህ ነው ተብሎ የሚወሰንም አጅር አይደለም፣ 10ም አይደለም፣ 700ም አይደለም፣ ሽም አይደለም። ነገር ግን بغير حساب ያ اخوان ፈክር አንተ ብዙ ነገር ያስፈልጋል፣ ብዙ ነገር ጎሎሃል፣ ብዙ አጅሮችን ትፈልጋለህ። አላህ بغير حساب ይከፍልሃል። ለምን በሚደርስብህ ሙሲባ ለአላህ Subhanahu Wa Ta'ala ስትር ሶብርሃል።